ሙናፊቅ ወንጀሉን አፍንጫው ላይ እንዳረፈች ዝም ብሎ የሚመለከታት ወይም በዛ እጁን እንደዋዛ አንስቶ እንደሚያባርራት አማኝ የሆነ ሰው ደግሞ ከላዩ ላይ እንደተንጠለጠለ ቋጥኝ ነው የሚመለከተው ወንጀሉን ይፈራል ምናሳልፈውን ነገር ደግመን ደጋግመን ኢስቲግፋር ተውበት ልናደርግ ይገባል ነብዩ ሰለላሁ ዐለይሂ ወሰለም በቀን ከ70 ጊዜ በላይ ሌላ ዘገባ ላይ በቀን 100 ጊዜ ኢስቲግፋር ያደርጉ ነበር ተውበት ያደርጉ ነበር እኛ ስንት ጊዜ እናደርጋለን ለመሆኑ እዚህ ላይ ከናካቴው ኢስቲግፋር ደግመን ደጋግመን ራሳችንን ልናስታውስ ይገባል ሌላኛው ማነሳው ጊዜው የቁርአን ወር ነው በቁርአን ጉዳይ ተገቢ ትኩረት ማድረግ አለብን ምናልባት ቁርአን ከነጭራሹ አልቀራን ካለ ይበቃል ልናፍር ይገባል 28 ፊደል ገጣጥሞ መቅራት አቅቶን እድሜ ልካችንን ቁርአን አልቀራሁም እያልን እናሳለን ሞት ነው ይሄ ሞት ነው ትኩረት አለመስጠታችን እንጂ በደንብ ትኩረት ብንሰጠው ከልብ ካለቀሱም ባይገድም ከልብ ትኩረት ከሰጠነው በአሁኑ ሰዓት መማሪያ መንገዶችም በስተዋል አላህ ገንዘብ ሰጥቷል ሰው ቀጥረህ ተማር በማህበራዊ ሚዲያ ተማር እንደ ህፃን ቁጭ ብለህ ተማር ሰሃቦች እኮ ትልልቆች ሆነው ነው ወህይ የወረደው የሰለሙት ግን ሲቀሩ ነበር አይደል እንዴ እኛ ለማን ነው ምንተው በደንብ አድርገን ትኩረት ልንሰጠው ይገባል ነብዩ ሰለላሁ ዐለይሂ ወሰለም إن هذا الكتاب إن الله عز وجل يضع بهذا الكتاب أقواما يرفع بهذا الكتاب أقواما ويضع به آخرين الله በዚህ መጽሐፍ የተነሳ የተወሰኑ ሰዎችን ከፍ ያደርጋል ሌሎችን ደግሞ ዝቅ ያደርጋል አሉ በቁርአን አላህ ከፍ ከሚያደርጋቸው ያደርገን ዘንድ አንዱ ቀዳሚ ነገር ትኩረት መስጠት ነው ከመማር ይጀምራል ማስተማር ይከተላል መልእክተኛው ሰለላሁ ዐለይሂ ወሰለም እንደም ያሉት خيركم من تعلم القرآن وعلمه ከናንተ በላጭ ማለት ቁርአንን ተምሮ ያስተማረው ነው ስለዚህ እንማር እናስተምተን ቁርአኑን ለፍዙን ቀርተን ከሆነ መልእክቱን እንማር ተደብር እናድርግ እናስተውል እናጣጥመው በዜማ በአማረ መልኩ ለመቅራት ምን ችለው ሁሉ ጥረት እናድርግ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት من لم يتغنى بالقرآن فليس منا በቁርአን ያላዜመ ሰው ከኛ አይደለም እያዛጋን እየተመጠነቀ አይደለም መቅራት ያለበት በስርዓት ልንቀራው ይገባል እግረ መንገድ ማነሳው ረመዳን ላይ ብዙ ሰው ወደ ቁርአን የሚዞርበት ጊዜ ነው አንዱ በሌላው ላይ መንጫጫት አያስፈልግም ከቁርአን አቀራር አደቦች ውስጥ አንዱ መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ያሉት ቁርአንን በተመለከተ لا يجهر بعضكم على بعض بالقرآن አንዳችሁ በሌላው ላይ በቁርአን አይጮሃሉ ሁሉም የሚንጫጫበት አንዱ የቀራ ሌሎች ጋር ያዳምጡ ይችላሉ ወይ ደግሞ ድምጻችንን ሰበር አድርገን ራሳችን ጋር ሊሆን ይችላል ቤታችን ገለል ብለን ከሆነ ደግሞ ችግር አይኖርም ማለት ነው በስርዓት እንቀራለን ስለዚህ ትኩረት እንስጠው አሁን ብቻ አይደለም ቁርአን ረመዳን የስልጠና ወር ነው የበለጠ የምንሰለጥንበት በተቅዋ ስንቅ የምንሰንቅበት ነው ዒባዳ ላይ ደክመን ከነበረ እስከ ቀጣዩ ዓመት ድረስ ምንም እናደርግበት ነው ነዳጅ የምንሞላበት ነው ሶላት ላይ እንደዚሁ ቲላወት القرآن ላይ እንደዚሁ ከቁርአን ርቀን ከሆነ ረመዳን ሲዘጋ ሲቋጭ ጠለን የምናስቀምጠን ምንቀረው አይደለም ራሳችንን የምናስተካክልበት ጊዜ ነው ራሳችንን የምናርቅበት ጊዜ ነው እንጂ ለቁርአን ችላ ብለን በተለይ በዚህ ወር ይሄ አብዛኞቻችን የተለከፍንበት ነው ከቁርአን በጣም ርቀናል በጣም የራቅንበት ጊዜ ነው አቡ الجوزاء الربعي رحمه الله من ይላሉ نقل الحجارة أهون على المنافق بمنافق ላይ ድንጋይ መንቀል የቀለለ ነው من قراءة القرآن ቁርአን ከመቅራት ይሄ ለብዙዎቻችን አስደንጋጭ መቼ ነው ቁርአን የገለጸው እንጂ ለቁርአን ችላ ብለን በተለይ በዚህ ወር ይሄ አብዛኞቻችን የተለከፍንበት ነው ከቁርአን በጣም ርቀናል በጣም የራቅንበት ጊዜ ነው አቡ الجوزاء الربعي رحمه الله من ይላሉ نقل الحجارة أهون على المنافق بمنافق ላይ ድንጋይ መንቀል የቀለለ ነው من قراءة القرآن ቁርአን ከመቅራት ይሄ ለብዙዎቻችን አስደንጋጭ መቼ ነው ቁርአን የገለጸው መቼ ነው የምንቀራው ስንቀራ ቀለል ብሎን እያጣጣምን የምንቀራው እየከበደን ነው
ቁርአን ከምንገልጥና ማህበራዊ ሚዲያ ከፍተን ስናይ የትኛው ላይ ነው የበለጠ ልባችን የሚረካው? የበለጠ ልባችን የሚንጠለጠል የትኛው ጋር? ራሳችንን እንታዘብ። ልብ እንደሰጧት እንዳቀረቧት እንዳሳዩት ያስለመድናት ሸሩን ከሆነ ከኸይሩ ካራቅናት በዛ ላይ ነው ልባችን የሚንጠለጠለው። ይሄን ነገር ለራሴ ነው የማነሳው። ስለዚህ ደጋግመን ራሳችን ከአላህ ጋር ያለንን ቅርበት ከቁርአን ጋር ያለንን ቅርበት እንፈትሸው። ባለበት ሊቀጥል አይገባም። ልናርቀው ልናስተካክለው ይገባል። ትኩረት ልንሰጠው ይገባል። ሌላ የማነሳው መጨረሻው ነጥብ حسن المعاشرة ከሚስት ጋር ከባል ጋር ያለን ግንኙነት ያማረ እንዲሆን ማስታወስ ነው። እርስ በርስ ያለን ቅርርብ በየትኛውም ጊዜ የታዘዝንበት ነው። ረመዳን የበለጠ ጥንቃቄ ያስፈልጋል። ቂም ይዞ ንትርክ ይዞ ግጭት ይዞ በትንሽ በትልቁ የተጣሉ ክብር በሌለው መልኩ አንዱ ሌላውን እያራከሰ ሊሆን አይገባም። የበለጠ ትኩረት ያስፈልጋል። ሴቶች የረመዳን ድምቀቶች ናቸው ይታወቃል። ይሄን ልፋታቸውን የበለጠ ከአላህ አጅር የሚያስቡበት መሆን አለበት። ዝም ብሎ እንደ ሸክም መቁጠር የለባቸው። በእያንዳንዱ አላህ ስብሓነሁ ወተዓላ ወደ እሱ ታስቦ የተፈጸመን ነገር ሐላል የሆነው እንኳን መቃረቢያ ተብሎ ሲፈጸም ዒባዳ ነው የሚሆነው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ወፊ ቡድዒ አሐዲኩም ሰደቃ ነው። በአንዳችሁ በግንኙነቱ ራሱ ሰደቃ አለው። ግንኙነት ዒባዳ አይደለም፣ ነገር ግን የሚያስብበት ነገር ዒባዳ ላይ ያደርገው ይችላል። ሌሎችም ስለዚህ ንግዱ አላህ ከታሰበበት ዒባዳ ነው፣ አጅር ይገኝበታል፣ ሰደቃ ነው። ግብርናው አላህ ከታሰበበት በሐላል ተብቃቅቶ ራሱን ከሐራም ቆጥቦ ቤተሰቦችን በሐላል ለማብቃቃት ወስኖ እስከ ፈጸመው ድረስ ግብርናው እርሻው የሚፈጽመው በራሱ ዒባዳ ነው። ከሰው ቤት ተቀጥሮ ነው የሚሰራው፣ በሐቀኝነት ይፈጽመዋል። ራሱን ከሐራም አርቆ በሐላል እየተብቃቃ ነው፣ ዒባዳ ነው። ደሞዝ እያገኘበት ያለው ደሞዝ የሚያገኝበት ከሰው ዘንድ ተቀጥሮ የሚሰራው በየቦታው ላይ ያለው የትኛውም ስራ ጫማ እየጠረገ ነው ያለው፣ አላህን ያስብበት። ሌሎች ስንቶች ሐራም ቦታ እየሄዱ ነው፣ በጭራሽ አላደርገውም። አጎንብሶ የሰው ጫማ እየጠረገ ሐላል ርዝቅ ያገኛል፣ ዒባዳ ላይ ነው ያለው። ሳንቲሙን እየለቀመ ግን ዒባዳ ላይ ነው ያለው። ሐኪሙ አሁንም እንደዚሁ በትህትና በስርዓት እስከፈጸመው አላህን እስካሰበበት ዒባዳ ላይ ነው ያለው እያንዳንዱ ነገር። እንደዚሁም ለቤተሰቧ የምታደርገው ወይም ጾመኛን የምታስፈጥርበት ሌሎችም ነገሮች ዒባዳ እንደሆኑ ማሰብ ያስፈልጋል። ወንዱም በተመለከተ እንደዚሁ በተለይ በዚህ ዘመን አንድ ማነሳው ነጥብ ምንድነው? በርካታ ሴቶች የዘመኑ የፌሚኒዝም ሽውታ እየጎዳቸው ነው ያለው። በርካታ እህቶቻችን ትኩረት ያስፈልጋል፣ ጥንቃቄ ያስፈልጋል። ትዳርም በተመለከተ ጎጆ የጋራ ቤት ነው። ከወንዱ ትልቅ ኃላፊነት እንደሚጠበቅ ሁሉ ከሴቷ ትልቅ ኃላፊነት ይጠበቃል። መከባበር ያስፈልጋል። መልእክተኛው ሰለላሁ ዐለይሂ ወሰለም አንዲት ሰሐቢያ ከሳቸው ዘንድ ጉዳይ ነበራትና መጣች። አማከረቻቸው፣ ጉዳዩን ጨረሱላት። ከዛ ባላለሽ ወይ አሏት። አዎ አለኝ። እንዴት ነሽ? ከሱ ጋር በተያያዘ አቅሜ የሚችለው ነገር ኖሮ ማጓደልበት የለም አለች። ምንም ማጓደልበት የለም። ምን አላት ነብዩ ሰለላሁ ዐለይሂ ወሰለም? በዚህን ጊዜ ፈንዙሪ አይነ አንተ ሚንሁ፣ አንቺ ከሱ አንጻር የት እንደሆንሽ ተመልከቺ አሏት። ፈኢነማ ሁወ ጀነቱኪ ወናሩኪ አሏት። እሱ ማለት ላንቺ ጀነትሽም ነው እሳትሽም ነው አሉት። ጀነትሽ ነው በመልካም እስከ ተኗኗርሽ ድረስ፣ እሳትሽ ነው በሱ ላይ የምታምጪ ከሆነ፣ በሱ ላይ በትክክል የአላህን ትእዛዝ የማትጠብቂ ከሆነ። ባልን መታዘዝ ነውር አይደለም። በዚህ ዘመን እንደ ውርደት እየተሳለ ነው። በዚህ ዘመን እኩልነት ተብሎ እየተወሰደ ያለው ደግሞ በስርዓት ባከበሯቸው ከአንድ የግፍ ፌርማታ ወደ ሌላ የግፍ ፌርማታ ነው የሚነዱት። ከዛ ከቤቷ ሸፍታ ቢሮ ላይ ላለቃው እንደፈለገ ሲያከላፍታ ትታዘዛለች። አለቃ ነው፣ እዛ ችግር የለም፣ ነፃነት በነፃነት ስም ነው። ለባል መታዘዝ ግን ውርደት ተደርጎ ነው የሚስተዋለው። መታዘዝ ነው እኮ ሁለቱ፣ ምን የተለየ ነገር አለው? ያው ክብር የሌለው መታዘዝ ነው እዛ ያለው። ለባል መታዘዝ ውርደት አይደለም።
كالله زند مكبرنا نبي صلى الله عليه وسلم إذا صلت المرأة خمسها سيت أمست وقت صلاة كسجدت وصامت شهرها يا رمضان وران كصومت وحفظت فرجها باللطان كتبكت كحرم وأطاعت زوجها باران كتاززت كمن قال تزرزر كملكتوت كبال لبال متازز كمن قال تزرزر أمست وقت صلاة كسجدت رمضان كصومت باللطان كتبكت باران كتاززت قيل لها لسوي بالاتان ادخلي الجنة من أي أبواب الجنة شئتي بيتين يوم الجنة بر بمتفلق وكبي تبالالك إيه بالتون ما لتتملكته أبرو يتذكسوا بالمتاززنه ያለው ደረጃ በምን መልኩ እየተገለጸ እንደሆነ ተመልከቱት ከዚህም ባሻገር ሙዓዝ ብን ጀበል ረዲየላሁ ዐንሁ ከሻም ለሆነ ተልእኮ ሄደው ቆይቶ ነበር ሲመለሱ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲደርሱ ቀጥታ ስጁድ ወረዱ ሙዓዝ ما هذا يا معاذ من دون ደግሞ ይሄ አለው መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ ሙዓዝ ወደ ሻም ሄጄ ነበር ለቄሶቻቸው ለፓትርያርኮቻቸው ስጁድ ሲወርዱ አየሁኝ ሲሰግዱ አየሁኝ አሉ እና እኔም በውስጥ ያሰብኩትና ይሄንን ማለት ነብዩ ሰለላሁ ዐለይሂ ወሰለም ነው መፈጽመው ብዬ አሰብኩኝ አሉ በዚህ የተነሳ ነው መጥቼ የፈጸምኩት فلا تفعلوا أتدربوا على النبي صلى الله عليه وسلم فإني لو كنت آمرا أحدا أن يسجد لغير الله أني عندنا كالله ليلا لا سجود እንዲወርድ ባዝኖሮ لأمرت المرأة أن تسجد لزوجها ሴትን ለባሏ እንድትሰግድ አዛት ነበር ስጁድ እንድትወርድ ይሄ የአምልኮት ስጁድ አይደለም በነገራችን ላይ ስለ አክብሮት ነው እየተወራ ያለው ነገር ግን በእስላም አልተፈቀደም በነብዩ ሰለላሁ ዐለይሂ ወሰለም ሸሪዓ የተሻለ ነው በቀደሙ ዘመን ነበር ቀደም አሳልፍ ያለው ለዩሱፍ ወላጆቻቸው ሳይቀሩ ስጁድ ወረዱላቸው የሚል ቁርአን ላይ ተወሰነ ወንድሞቻቸው እንደዚሁ ከዛ ወለዲ ነፍሱ ሙሐመድን በየዲሂ የሙሐመድ ነፍስ በእጁ ሆነችው ይሆንብኛል لا تؤدي المرأة حق ربها أن سيت يجيتوان حق التادرسن حتى تؤدي حق زوجها يبالوان حق اسكمتادرس الرسال سلزي إهي نقر تقابي تكرت لستعو يقبال سلبال حق سنقر مين فلقوا علامة من دنو لا سيتوش نو ما ساسبيو لا آخراتهم يتككم يالو ما نزو من دنو وانت سلسيت حق سلبال حق اندي نقر يفلقال ሴት ስለ ሚስት ሐቅ እንዲነገር ትፈልጋለች ሌላውም እንደዚሁ ይሄ አጉል ነፍስያ ነው የዲን ጉዳይ አይደለም ስለ ባል ሐቅ መነገሩ የሚጠቅመው ሚስት ነው ስለ ሚስት ሐቅ መነገሩ የሚጠቅመው ማን ነው ባልና እኮ የሚጠቅመው የበለጠ ነገሩን ምክንያቱም አላህ ዘንድ የሚያጣላን እንዳይሆን ነው መባል ያለበት እንጂ ቋደለም የኛ ብቻ ረብ ይነገራል ወይ እነሱ ዘመን አይነገራቸው የፉክክር ጉዳይ አይደለም እዚህ እየተነሳ ያለው የዲን ጉዳይ ነው እየተነሳ ያለው ጉዳዩ ወንዱንም ይመለከታል መልእክተኛው ሰለላሁ ዐለይሂ ወሰለም ولنفسك عليك حقا ولأهلك عليك حقا ለቤተሰብህ በአንተ ላይ ሐቅ አለ ለሚስትህ በአንተ ላይ ሐቅ አለ ያሉት ሰለላሁ ዐለይሂ ወሰለም እንደዚሁም خيركم لأهله ከናንተ በላጭ ማለት ለሚስቱ ለቤተሰቡ በላጭ ሆነው ነው وأنا خيركم لأهلي እኔ ለቤተሰቤ ከናንተ ሁሉ በላጭ ነኝ አሉ ወንዱ ይሄን ምሳሌ ሊያደርግ ይገባል ያንተ ምርጥነት ያንተ ታላቅነት ውጭ ያለ ሰው አይደለም የሚመሰክርልህ ቤትህ ማን ነህ አንተ ለሚስትህ ማን ነህ አንተ ከሚስትህ ጋር ምን አይነት ሰው ነህ አንተ ብዙ ሰው አለ ከውጭ አልጋ ከውስጥ ቀጋ የሆነ ቀጋ ምንድነው እሾህ ነው ከውስጥ እሾህ የሆነ ውጭ ላይ አልጋ ምቹ የሆነ ሰው ራሳችንን ማስተዋል መከታተል ማስተካከል ይጠበቅብናል አላህ Subhanahu Wa Ta'ala ይሄንን በተመለከተ አጥብቆ አሳስቦናልና በእናንተ ላይ በእነሱ ላይ ያለው አምሳያ ሐቅ አለ ብሎ ነው ያሳሰበን ስለዚህ ወለሁነ مثل الذي عليهن بالمعروف እነሱም ሐቅ አላቸው ልክ በእናንተ ላይ እንዳለው ማለት ነው ለእናንተ እነሱ ላይ ያለው አይነት ሐቅ አምሳያ አለ ነው ያለው
ተገቢ ትኩረት ልንሰጥ ይገባል ሴት ወንዱ በደንብ አድርጎ ትኩረት መስጠት አለበት ሴቷ እንደዚህ ትኩረት መስጠት አለባት ከሰለፎች ውስጥ አንዷ የሰዒድ ኢብኑ المسيب ባለቤት ምን ትላለች ما كنا نكلم ازواجنا الا كما تكلم امراءكم እናንተ መሪዎቻችሁን ንጉሶቻችሁን እንደምታናገሩት እንጂ እኛ ባሎቻችንን አናናገርም ነበር እንደ ንጉስ ነበር የምናናገራቸው ትላለች እንደ ንጉስ እንደ መሪ ነበር አክብሮት ለማለት ነው ትሸማቀቃለች ለማለት አይደለም ባሏ ላይ ያልዘናችሁ ማለት ትዘናለች ያለ ማለት አይደለም የተፈለገው ግን አክብሮት ነበር ይሄ አክብሮት በሁለቱም አቅጣጫ መኖር አለበት እሱ ከልጆቿ ፊት ካራከሳት አንድ ልጆቹ ተመሳሳይ የሆነ ስነልቦና ይዘው እንዲያድጉ ነው የሚያደርጋቸው ሁለት ልጆቹ እናታቸው ላይ ክብር እንዳይኖራቸው እንዳያከብራት ነው የሚያደርጋቸው ስለዚህ ከሁለቱም አቅጣጫ ተገቢ ትኩረት በተለይ በዚህ ረመዳን የበለጠ ይሄንን ውስጣችንን መግራት መለማመድ ሊኖርብናል እዚህ ላይ አቆማለሁ ወሰለላሁ ዐላ ነብይና ሙሐመድ وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته